በዚህ ታሪካዊ ቀን ላይ በውቢቷ አምቦ ከተማ የብዙ ጸጋ ባለቤት በሆነችው አምቦ ከተማና አካባቢዋ እዚህ ከመካከላችሁ ተገኝቼ መልእክት ለማስተላለፍ በመታደሌ እጅግ የላቀ ደስታ ይሰማኛል። አምቦ የፍቅር ሀገር ነው። አምቦ የባለ ታሪክ ሀገር ነው። አምቦና አካባቢው ሁሉም የተለያየ ማንነት ይዞ ኮርቶና ተከባብሮ የሚኖርባት ምናልባትም በብዙ አካባቢዎቻችን በላቀ ደረጃ አብነታዊ ሆኖ ሊጠቀስ የሚችል የኩራት ቦታ ነው። እንኮራባቸዋለን፣ እናከብራቸዋለን። ይህ አሁን የደረስንበት ወቅት በምንገነባው የለውጥ ሂደት በዘረጋነው የህዳሴ ፍኖተ ካርታ የተለያዩ ስኬቶችና ውጤቶች እያስመዘገብን ባለንበት ግን ደግሞ ብዙ ተግዳሮቶች እየተፈታተኑን እነዛንም በመሰረታዊነት ለመፍታት አዲስ ምዕራፍ፣ አዲስ እርምጃና አዲስ ጉዞ ላይ የተቆናጠጥንበት ወቅት ነው። ይህ ጉዞ ሁሉም ሊጠብቀው፣ ሁሉም በባለቤትነት ሊይዘው፣ ሁሉም ሊኮራበት፣ ሁሉም ሊራመድበት የሚገባ ነው። በዚህ ጉዞ የጀመርነው ለውጥ አለ። የሚያኮራ ጥርጊያ መንገድ አለ። ያንን ከህዝቡ ጋር በመሆን ለውጡን ለማስቀጠል ጉዞ ጀምረናል። ለውጥ መጀመር በራሱ አንድ እርምጃ ነው። ለውጥን በተሟላ ሁኔታ ለማስቀጠል ደግሞ ሌላ ተደማሪ ጥረት የሚጠይቅ ነው። የጥረቱ ትልቁ ባለቤቶች እናንተ ወጣቶች ቄሮ የህዳሴው መሐንዲስ የሆናችሁ አርሶ አደሮች፣ የሀገር ሽማግሌዎች፣ አባ ገዳዎች፣ ምሁራንና ሁሉም ባለቤቶች ናቸው። ሁሉም ያለው ለለውጥ ጠጠር የመወርወር ድርሻውን መወጣት ወቅታዊና ታሪካዊ ጊዜ ነው። ይህንን እውን ለማድረግ ሰላማችንን እንጠብቅ፣ ዴሞክራሲያችንን እናጥልቅ፣ ልማታችንን እናፋጥን። በዚህ ጉዞ ሁላችንም የምንኮራባትን የበለጸቀች ጠንካራ ሀገር ለመገንባት እንረባረብ። ለዚህ ጊዜው አሁን ነው። መጪው ጊዜም ብሩህ ነው። አምቦ ኬኛ ገለቶማ